ነው። ስለ ይስሐቅ ስናወራ መቼም አስቀድመን አብርሃምን ማንሳታችን ማይቀር ነውና አባቱ አብርሃም ይሄ ታሪክ ሲጀምር ከዘፍጥረት 12 ጀምሮ የአብርሃምና የሳራን ታሪክ ይዞ እየፈሰሰ የሚመጣ ታሪክ ነው። እንደምታውቁት አብርሃምና ሳራ አብርሃምን እግዚአብሔር ከከለዳውያን ኡር ምድር ከጠራው በኋላ ከዘመዶች ከሀገር ተለይተ እኔ ወደማሳይ ምድር ውጣ አለው። እግዚአብሔርም አምኖ አብርሃም ከወጣ በኋላ እግዚአብሔር በመሐላ ቃል ኪዳኑን እየፈጸመለት ያስኬደው ሰው ነውና አብርሃም አባት ነው። የዚህ የይስሐቅ አባት ብቻ ሳይሆን የኔሽን አባት ነው። ጌታ ይባረክ። እዚህ ምዕራፍ ላይ ቅድም ያነበብኩት ምዕራፍ ላይ ይስሐቅ አብርሃምና ሳራ ከሞቱ በኋላ ወደ ጌራራ ምድር ከሄደ በኋላ የተፈጸመ ታሪክ ነውና ምዕራፉ እንደሚነግረን በአባቱ በአብርሃም ዘመን ረሃብ ተፈጽሞ ነበር ይለናል። ረሃብ ተከስቶ ነበርና ያ የተከሰተው ረሃብ አብርሃም ወደ ግብጽ ወርዶ ያንን ረሃብ እንዳመለጠ ይስሐቅም ልክ ይሄ ረሃብ ሲከሰት እንደ አባቴ እንደ አብርሃም ረሃቡን ወርጄ ወደ ግብጽ አመልጣለሁ ብሎ ሲያስብ እግዚአብሔር ተገለጠለትና እንደዚህ ያለው ልክ ነህ፣ አብርሃም ረሃቡን ያመለጠው ወደ ግብጽ ወርዶ ነው፣ አንተ ግን ሄደህ አይደለም እዚሁ ቁጭ ብለህ አስበልጣለሁ አለው። ጌታ ይባረክ። ጎናችሁ ያለው ሰው እግዚአብሔር ሲፈልግ ልኮ ሲፈልግ አስቀምጦ ይባርካል በሉት። አሜን ትላላችሁ? አሜን ትላላችሁ? ስለዚህ ዛሬ ሂዱ የሚባሉ አሉ፣ ቁጭ በሉ የሚባሉ አሉ ማለት ነው። ከየትኛው ወገን እንደሆንክ ትሰማለህ ዛሬ በሉት። ኢየሱስ ያድናል። በጣም ነው የሚገርመው። አብርሃም የረሃቡን ዘመን ወደ ግብጽ ወረደና አመለጠው። ስለዚህ ይስሐቅ አንድ የሚያውቀው ነገር አለ። የአባቱን ፈለግ የሚከተል ልጅ ስለሆነ ይህንን ረሃብ ላመልጥ የምችለው ወደ ግብጽ ወርጄ ነው ብሎ አሰበ። መጽሐፉ ሲናገር በዛ ዘመን ተከስቶ ከነበረው እጥፍ የሆነ ረሃብ ነው የተከሰተው። ከባድ ረሃብ ነው። ሰማይ ዝናብ መስጠት አቁሟል። ምድር እያፈራች አይደለም፣ ድርቅ ብሏል። ሰው እየተሰደደ ያለበት ሁኔታ ነው። እግዚአብሔር በዚህ ሁኔታ ነው ተገለጠና እዚሁ እኔ ያልኩ ምድር ላይ ትቀመጣለህ፣ ደረቁ ምድር ይሰጣል ፍሬ። አሜን ትላላችሁ? ሰማይ እየሰጠ አይደለም፣ ልክ ነው፣ ግን በውሃ ሳይሆን በቃል ታፈራለህ። ጎናችሁ ያለው ሰው በቃል ነው የሚፈራው በሉት። ጌታ ይባረክ። አብርሃም ይስሐቅ በጣም የሚገርማችሁ ሁኔታ መከራ የሚባል በህይወቱ እስከዚህ ምዕራፍ ድረስ አይቶ አያውቅም። መከራ የሚባል ነገር እስከዚህኛው ምዕራፍ ድረስ አይቶ አያውቅም። በጣም የተቀማጠለ የቤት ልጅ ነው። ቅምጥል ብሎ ነው የኖረው። ጌታ ይባረክ። ሲመጣም በስለት ነው የመጣው፣ በብዙ ጸሎት ነው የመጣው። የእግዚአብሔር የተስፋ ቃል ልጅ ነው ተሰጥቷቸዋል። ገላትያ እንኳን ጳውሎስ ሲጽፍልን የጨዋይቱ ልጅ ከባሪያይቱ ልጅ እኩል አይወርስም የተባለለት ነው። የጨዋ ልጅ ነው። አሜን። በእግዚአብሔር ፕሮግራም የመጣ ነው። ቤት ውስጥ ጉንጉምታ የፈጠረ ልጅ አይደለም። አብርሃምም ሳራም እግዚአብሔርም እኩል የተስማሙበት ልጅ ነው። እስማኤልን ስታዩት ችግር ነበረ። ከኬጡራ የተወለዱትን 6 ልጆች ስታዩ ችግር ነበረ ቤት ውስጥ። በይስሐቅ ግን ሙሉ ቤቱ ደስተኛ ነበረ እና ይሄ ይስሐቅ ምንም ችግር ያላየ ልጅ ነው። ሚስት እንኳን ተልኮ ነው የመጣለት። እስቲ ሚስት ትምጣለት ተብሎ ነው ተልኮ ሎሌ ይዞለት ነው የመጣውና አለፋም አልደከመም። ምንም የደከመ ሰው አይደለም። እና ቻሌንጅ ሲገጥመው ለመጀመሪያ ጊዜ ነው የገጠመው። አብርሃም ከመሞቱ በፊት ርስት እንዳይካፈሉት ብሎ ወንድሞቹም ቦታ ሰጥቶ ለ6ቱም ልጆች ርስት ሰጥቶ አከፋፍሎ እኔ ከሞትኩ በኋላ እንዳይነሱበት እንዳይበጠብጡት ብሎ አደላድሎለት ነው ሄደው። እስማኤልንም እናቱ እያለች ልጄ ላይ ለምን ይስቅበታል ብላ አስወጥታለታለች። ስለዚህ ብቸኛ ልጅ ነው፣ ተመችቶት ነው ያለው። በዚህ ሁኔታ ግን እያሉ እናትና አባት ለዘላለም ማይቀጥሉ ስለሆኑ እነሱ አለፉ። እግዚአብሔር እጅ ላይ ወደቀ። ጌታ ይባረክ። አሜን ይባላል። አሁን ይስሐቅ እግዚአብሔር እጅ ላይ ነው ያለው። ስለዚህ ፐርሰናል ኢንካውንተር ያስፈልጓል። በኬሮፍ የነበረ ሰው ነው። በሞግዚት አገልግሎት ውስጥ የቆየ ሰው ነው። አሁን ግን ከእግዚአብሔር ጋር ፐርሰናል የሆነ ኢንካውንተር ይፈልግ ስለነበረ እዚህ ምዕራፍ ላይ ከእግዚአብሔር ጋር መገናኘት ሆነለት። እግዚአብሔር ተገለጠለትና ተቀመጣለሁ። አሁን አብርሃም አይደለም የሚመራ፣ አሁን እኔ ነኝ የምመራ። ጌታ ይባረክ። እግዚአብሔር አብርሃም ወዳጁ ስለሆነ አንተ የወዳጄ ልጅ ነህ፣ ጥዬ አልጥልህም፣ እንከባከባለሁ፣ ያደራ ልጅ ነህ። እግዚአብሔር እጅ ላይ ያረፈ ልጅ ነው ይስሐቅ። ይሄ ይስሐቅ ነው ቻሌንጅ ገጠመው። ስለዚህ ቁጭ አለ። እግዚአብሔር ባለው ምድር ላይ ተቀመጠ። መጽሐፍ እንደሚነግረን በዛ በደረቅ ምድር በዛ በረሃብ ዘመን ዘርን ዘራ ይለናል። ዘርም ይዘራበት ጊዜ አይደለም፣ እንደ ማባከን ነው የሚቆጠረው። ደረቅ ምድር ላይ ዘር ብትዘሩ ምን እያደረገ ነው የምትባሉት? ከባድ ነው። ግን እግዚአብሔርን አመነና ዘር ዘራ ይላል መጽሐፍ ሲነግረን። በዛው ዓመት 100 እጥፍ
አጨደ። ጎናችሁ ያለውን ሰው እግዚአብሔር ካለ ያደርጋል በሉት። ያደርጋል። አሜን ትላላችሁ? እኔ ካንተ ጋር ሆናለሁ ብሎታል። አይኖ ዘመድ እዚህ ምድር ላይ እንደሌለ በስደት የመጣበት ምድር እንደሆነ አውቃለሁ። ሊከፋ እንደሚችል ሆድ ሊብስ እንደሚችል አውቃለሁ። እኔ ግን ከዘመድ በላይ ነኝ፣ አብሬህ ቆማለሁ አለ። ጌታ ይባረክ። አረ ኢየሱስ ያድናል። ይስሐቅ ዘርን ዘራ፣ በዘራበት በዛው ዓመት 100 እጥፍ አገኘ። ሰውየው እጅግ ባለጠጋ ሰው ሆነ ይላል። ኢየሱስ ያድናል። ኢየሱስ ያድናል። ከዛ በኋላ ወረድ ብላችሁ ስታነቡት የፍልስጤም ሰዎች ቀኑበት ይላል። ልክ ሀብቱ ሲመጣ ቅናት አብሮ መጣ። ተነሱበት። እንዴ ስደተኛ መጥቶ እኛ እዚህ ቁጭ ብለን በኖርንበት ምድር ላይ ይንጀረገጋል እንዴ? ያፈራል እንዴ? ይበዛል እንዴ? ይሰፋል እንዴ? ኖ ኖ ኖ ብለው ነውጥ ሲነሳ አቤሜሌክ የሚባለው ሰው የአገሩ ንጉሥ ማለት ነው መጣና አንተ ከኛ ይልቅ በዝተሃልም ሰፍተሃልም፣ ስለዚህ አገራችንን ለቀህ ውጣ አለው። ኢየሱስ ያድናል። አንዳንድ ቅናቶች ለነገሩ ጥሩ ናቸው። ወደ በረከታችሁ ነው የሚገፏችሁ። ጎናችሁ ያለው ሰው ሲነሱብህ አሪፍ ነው በሉት። አሪፍ ነው ሲነሱባችሁ፣ አሪፍ ነው። ገፍተው ገፍተው የሆነ ከፍታ ላይ ነው የሚወጣችሁ። ይስሐቅ እንደዛ ነው የሆነው። ለቀህ ውጣ አለው። አንተ ከኛ ይልቅ እዚህ ምድር ላይ መጥተህ አቅም አግኝተሃል፣ ስለዚህ ውጣ ሲለው ይስሐቅ ወደ ጌራራ ሸለቆ ወረደ ይላል። ወደ ሸለቆ ወረደ። ከወረደ በኋላ ልጁ ቅድም ብያችኋለሁ የአባቱን ፈለግ የሚከተል ልጅ ነውና እንደዚህ ያደረገ። በአባቱ በአብርሃም ዘመን ተቆፍረው የነበሩትን ጉድጓዶች ይላል እንደገና አስቆፈረ ይላል። እስኪ እንደገና በሉ። ኢየሱስ ያድናል። አሜን ነው። ከዛ በኋላ ይሄ ሰው የትም ቢገባ ማፍራት እንዲችል ኪዳን ያለው ሰው ነው። በነገራችሁ ላይ ቦታ ማተራ ያደርግ። እግዚአብሔር ሊባርካችሁ ከፈለገ ሸለቆ ወስዶ ይባርካችኋል። ጎናችሁ ያለው እግዚአብሔር ሊባርክ ከፈለገ የትም ወስዶ ይባርካል በሉት። አንዳንድ ጊዜ ይመስለናል አይደል የሆነ ሀገር ሄደን የምንባረክ የሆነ ሀገር ሄደን የምንበዛ የሆነ አይደለም። እግዚአብሔር የት ብሎሃል ነው። እግዚአብሔር የት ነው ሁንልኝ ያለ? ሁንልኝ ያለ ኢትዮጵያ ከሆነ ትሸዋወዳለህ፣ ትተላለፋለህ። ሁንልኝ ያለ ቦታ ስትሆንለት ትበዛለህ። አሜን ነው። የሆነ ሰው እንዳገኘ ይሄ መልእክት እርግጠኛ ነኝ። በጣም ደስ ይላል። ወደ ሸለቆ ከወረደ በኋላ የአባቱን ጉድጓዶች እንደገና ሲያስቆፍር ምንጭ ፈለቀለት። ሲፈልቅ የጌራራ እረኞች ከይስሐቅ እረኞች ጋር ተጋጩ። የፈለቀችው ምንጭ ሊያውም እኮ በጣም መጣበታለሁ። እነ ስጥና እነ ኤሴቅ የሚባሉ ምንጮች ፈልቀውለታል። የመጀመሪያውን ስጥናን ሲቆፍር ከዛ ኤሴቅን ክርክር ጭቅጭቅ ማለት ነው የቃሉ ትርጓሜ። ስጥና ኤሴቅ ማለት ክርክር ጭቅጭቅ ንዝንዝ ማለት ነው። በዛውም ላይ ደግሞ ቅናት አለ፣ ምቀኛ አለ። አንዳንድ ጊዜ ሳስባቸው የጌራራ ሰዎች የኛ ሀገር ሰዎች ይመስሉኛል። ዝም ብዬ ሳስባቸው ለምን ምንጭ ሲፈልቅለት ነው የሚመጡት። በሰላም ሀገር ዝም ብለው ይቆዩና ፍልቅ ሲል አለንበት ይለዋል። ድሮ ትዝ ይላችኋል ብጋራ የሚባል ጨዋታ ነበር። ልክ ስታገኝ ብጋራ ብጌ ነው። የጌራራ ሰዎች እንደዛ ናቸው። ልክ ሲፈልቅልህ ይመጣሉ። አለውበት ይለዋል። ወጋው ይላሉ። ሰውየው በጣም በቃ እርግጠኛ ነው የእግዚአብሔር ኪዳን ከሱ ጋር እንዳለ እርግጠኛ ነው። ይሄኛውን ምንጭ ሲደፍኑበት እልፍ ይልና ደግሞ ሌላ ይቆፍራል። ጎናችሁ ያለውን ሰው ከደፈኑት አትቀመጥ፣ እልፍ ብለህ መቆፈር ነው መፍትሄው በሉት። አንዳንድ ሰው ተደፈነብኝ፣ እንደው ሱቅ ጀምሬ ነበረ ምቀኛው አላሰራለኝ፣ ይሄው ዘግቼው ቤት ቁጭ ካልኩ 6 ወር ይላል። ለምን? ኪዳን ካንተ ጋር አለ እኮ። ኔክስት ደግሞ ሁለተኛ ጎናችሁ ያለውን ሰው ሁለተኛ ይቆፈራል በሉት። አንድ ደፈኑ እንኳን ደፈኑት፣ ሁለተኛ ይቆፈራል። አሜን ይባላል። ኢየሱስ ያድናል። ይስሐቅ እርግጠኛ ነው እግዚአብሔር ከሱ ጋር እንዳለ። አባቱን አብርሃምን አንደላቆ ያኖረው የአብርሃም አምላክ እግዚአብሔር ከሱ ጋር እንዳለ እርግጠኛ ነውና እግዚአብሔር እንደማይጥለው ተማምኗል። ተቀመጥ ያለው ደግሞ እሱ ነው። ስለዚህ ይሄኛውን ጉድጓድ ሲደፍኑበት አለፍ ብሎ ሌላ ይቆፍራል። መጽሐፍ ሲናገር እንደዚህ ይላል፣ በረከት በጻድቅ ራስ ላይ ነው ይላል። ጎናችሁ ያለውን ሰው በረከት በአንተ ራስ ላይ ነው በሉት። የትም ብትገባ ታፈራለህ በሉት። የትም ብትገባ ይሳካላል። የትም ብትገባ የትም። አሜን አሜን ይባላል። ኢየሱስ ያድናል። የትም ሸለቆ አይደለም ምንም ውስጥ ብትከቱት ሰውየው ከማፍራት ውጪ እድል ፈንታ የለውም። ሲገባ የሚያፈራ ሰው ነው። ቦታው አይገድበው። አሜን ነው። አንዳንዶቻችሁ እንደዛ ናቸው። አሜን አትሉ? አሜን አትሉ?
ያናድዳል ማለት ምንጭ ሲፈልቅል ሲደፍኑብህ ያናድዳል። የለፋበት ነው የደከምክበት ነው ደግሞም የተሰጠህ ነውና የኔ ነው ባይ ሲመጣበት ያናድዳል። ግን አይቆምም። ሰውየው መንገደኛ ነው፣ ተጓዥ ነው፣ ይሄዳል። ሌላ ደግሞ ያያል። ዳይሜንሽን እየጨመረ ነው የሚሄደው። እዚህ ጋር ሲዘጉበት ከፍ ይላል። ኢየሱስ ያድናል። አሁን ወደ ሶስተኛው ደረሰ፣ ወደ ሮቦት። ጌታ ይባረክ። ሶስተኛው የሚዘጋ አይደለም። ይሄ ሶስተኛው ሮቦት የሚዘጋ አይደለም። የእግዚአብሔር ሰው ሶስተኛው የሚዘጋ አይደለም። ኢየሱስ ያድናል። አሜን ነው። ሮቦት አሁን አለ ከዚህ በኋላ ተከራካሪ የሌለው ምንጭ ነው የፈለቀልን። የኔ ነው ባይ ቢመጣ እንኳን የማይችለው ምንጭ ነው የፈለቀልን አለ። እግዚአብሔር በምድር ላይ አብዝቶናልም አስፍቶናል። ጎናችሁ ያለው ሰው መብዛትም መስፋትም የእግዚአብሔር የበረከት ቋንቋ ነው በሉት። እግዚአብሔር ሊያበዛችሁ ሲወድ ያሰፋችኋል። ምክንያቱም ባልሰፋ ግዛት ውስጥ መብዛት ስለማትችሉ ማለት ነው። ጠባብ በሆነች በዚች ውስጥ ቁጥር በጨመርባችሁ ይፈሳል እንጂ አይሆንም። ስለዚህ ያለው ድል ይሄን ማስፋት። ጎናችሁ ያለው ሰው ሰፋ ሰፋ አድርግ በሉት። አትጣበብ በሉት። አትጣበብ። የሆነች 4 በ4 ኮንዶሚኒየም ምና አትበል በሉት። የሆነ ትልቅ ትልቅ ነገር ፈልግ በሉት። አሜን ነው ወይ? ዛሬ አመለካከቶችን እንሰብራለን፣ አስተሳሰቦችን እንሰብራለን። እኔ ከዚህ በላይ አልሄድም ብሎ ራሱን ሊሚት ያደረገ ሰው ሰብሮ ይወጣል ዛሬ። እኔ ይላል አንተ ትችላለህ ስትለው እንዴት ይላል። ከኛ ሰፈር እኮ ሰው ወጥቶ አያውቅም ይላል። አይውጣ፣ አንተ ሰብረህ ትወጣለህ። አሜን ነው። አሜን ነው ወይ? እንደዛ ነው የሆነ። አሁን አለ ሮቦት ሆኖልናል። ከዚህ በኋላ እንበዛለን ደግሞ እንሰፋለን። አሜን ነው ወይ? አንድ ጊዜ ያቤጽ የሚባል ታስታውሱታላችሁ። እናቱ በምጥ በጣር ወልጄዋለሁ ብላ ስሙን ያቤጽ አለችው ይላል። ያቤጽ አለችው እና እናቱ ናት ስትወልድ ፔን ስለነበራት ህመም ማለት ነው፣ ጭንቅ ማለት ነው። የስሙ ትርጓሜ ያቤጽ ማለት ህመም፣ ጭንቅ። ስትወልደው በብዙ ጣር ስለወለደችው የጣር ልጅ ነው ብላ ያቤጽ አለችው። ያቤጽ ካደገ በኋላ ግን አንድ ጸሎት ጸለየ። አቤቱ አለ መባረክን ባርከኝ፣ አገሬንም እጅ ከኔ ጋር አቤት መባረክን ባርከኝ፣ አገሬን አስፋለ። እንዴ ያቤጽ ከተባለ ጭንቅ ከተባለ ጣር ከተባለ ይሄ እንኳን በጣም ከወንድሞቹ በጣም አስጨናቂ ታች ነው ከተባለ ሰው የሚጸለይ ጸሎት አይደል? እኔ በሆነ ያቤጽን አቤቱ ስሜን ቀይርልኝ ነው የምጸልየው። አቤቱ ስሜን እስከ መቼ ያቤጽ እባላለሁ? እስከ መቼ ሰፈር ሰው ሁሉ አንተ ችግረኛ እያለኝ ነው? ስሜን ቀይር ነው የምለው። ያቤጽ ግድ አልሰጠውም፣ ወጣ። ኔሽን ነው የሚታየው ሰውየው። አቤት አቤት! አንዳንድ ሰዎች እንደዛ ናቸው። የሚያዩት ሩቅ ነው። የንስር አይን ነው ያላቸው፣ ሩቅ ያሉ። ሰፈር ቁጭ ብለው አገር ሲገዙ ነው የሚያዩት። ጎናችሁ ያለውን ሰው ዛሬ እይታ ሳይቀር ተቀይሮ ነው የምትወጣው በሉት። ቀየራል በሉት። ይጸልያል። ለካ አንተ አገር ስጠኝ ተብሎ ለካ ይጸልያል። ያቤት ጸለየ፣ ወደ እስራኤል አምላክ ጸለየ። የእስራኤል አምላክ ልመናውን ሰማው ይላል። ጌታ ይባረክ። ኧረ አሜን ነው ወይ? የትም ሰፈር ሆነ ጸልይ ትሰማለህ። ለምንድን ነው ወደ እስራኤል አምላክ የሚለው? የእስራኤል አምላክን ያቤጽ እንዴት አወቀው? የነ አብርሃምን የነ ይስሐቅን የነ ያዕቆብን አምላክ ኪዳን መፈጸም የሚችል አምላክ እንደሆነ ያቤጽ እርግጠኛ ነበረ። ከምን ሰፈር አውጥቶ ምን ማድረግ የሚችል አምላክ እንደሆነ አውቋል። የትም ሆኜ ይህን ጸሎት በጸልይ ወደ እስራኤል አምላክ ልመናዬ ይሰማል ብሎ አምኖ ነው የጸለየው። አገሬን አለ አስፋው፣ ጠቦኛል። አረ ይጸለያል በሉት። ጎናችሁ ያለው ሰው ይጸለያል። ይሄ የሚጸለይ ጸሎት ነው በሉት። አስፋኝ አብዛኝ የሚጸለይ ጸሎት ነው በሉት። አሜን ነው። አሜን ነው። የሚጸለይ ጸሎት ኢንላርጅ ማይ ቴሪቶሪያል፣ አስፋው፣ በቃ ኤክስፓንድ አድርገው፣ ቦርደሬን ለጥጥልኝ። ወደዛ ነው የምፈልገው፣ ወደዚህ ነው የምፈልገው፣ በሰሜን ወደዛ ነው የምፈልገው። የሆነ ሰፈር ውስጥ መጨረስ አልፈልግም አለ፣ መሄድ እፈልጋለሁ። ዛሬ በኢየሱስ ስም የሆኑ ሰዎችን ፈተን እንለቃለን። ጎናችሁ ያለው ሰው ዛሬ ተለቃል በሉት። የሆነ የያዘ ሰንሰለት ተበጥሷል ዛሬ በሉት። ትሄዳለህ፣ ትራመዳለህ፣ ወደ ሩቅ ትደርሳለህ በሉት። አጠገባችሁ ያለውን ሰው አሜን ነው ወይ? ይጸልያል። ካንተ እጅ ከኔ ጋር ትሁናል ማለት ዝም ብዬ ኖርማል ሆኜ መኖር አልፈልግም፣ በልዩነት መኖር እፈልጋለሁ። እግዚአብሔር አብሮት ያለ ሰው ያስታውቃል። በነገራችን አንተ ከኔ ጋር ሁን ማለት ነው። እጅ ከኔ ጋር ትሁን። ያንተ ፕሬዘንስ አብሮኝ ይንቀሳቀስ። ሲሄድ ብቻዬን እንዳልሄድ ስለማልችለው አቅሜ አንተ ሁንልኝ ነው እያለው ያለው ያቤጽ።
እጅ ከኔ ጋር ትሁን። አንተ እጅ ከኔ ጋር ከሆነች የትኛውም ተራራ ደልዳላ ሜዳ ይሆናል። አሜን ነው። ኧረ አሜን ነው። ስለዚህ መስፋት የእግዚአብሔር ሐሳብ መስፋት የሆነ ከጠባብ ነገር መውጣት። ዛሬ ምንድነው እያልከን ፓስተር ቴዲ ምንድነው መጨቀጨቀን ካላችሁኝ ዛሬ መላቀቅ አለባችሁ። ካላችሁበት ከየትኛውም ሁኔታ ጎናችሁ ያለውን ሰው ሰፊ ነው ብለህ ራሱ እያሰብከ ያለው ነገር ጠባብ ነው በሉት። ጠባብ እውነቴን ነው ብለህ ይሄ የአይናችሁ ስኮፕ ሲሰፋ እንዴ ድሮ ልጅ ሆኜ ትዝ ይለኛል። በጣም ብዙ ትልልቅ ጉባኤ ያገለገልኩ የሚመስለኝ አዳራሾች ከብዙ ዓመት በኋላ ሲሄድ ይሄ አዳራሽ እንዲጠባብ ነበር እንዴ ይላሉ። ማለት ለካስ በሰፍቷል። ለካ እይታ ሲሰፋ ለካ ይጠባል። አንተ ጎናችሁ ያለው ሰው ዛሬ ይጠባል በሉት። ያለበት ሁኔታ ይጠባል በሉት። ለዚህ ነው መዝሙረኛው ሲናገር ወዶኛልና አዳነኛል። ከዛስ ወደ ሰፊ ስፍራ እግዚአብሔር ሲወድ አንዱ የሚያደርግ ነገር ያሰፋል። ጎናችሁ ያለውን ሰው ግድ የለም ዛሬ ይሄ መልእክት ያንተ ነው በሉት። እግዚአብሔር ሊያሰፋ ሊያበዛ እየወደደ ነው በሉት። ብቻህን ይጠራና አገር ያረጋል። ብቻህን ጠርቶ ብቻህን ይጠራል። አይመስልም? ለብቻ መጀመሪያ ላይ ስትጠራ አሁን እኔ በዛለው ትላለህ። አገር ያረጋል። አብርሃም እንደዛ ነው ያደረገው። ሊቆጥሩ አይችሉም አሉ። ይሄንን ቁጥር አለው አይችልም። ይሄንን ቁጥር አለው አይችልም። የሰማይ ከዋክብት የምድር አሸዋ እንደዚህ ነው የምትሆነው አሉ። አንዱን ጠርቶት ከከለዳውያን ኡር ምድር የብዙዎች አባት አደረገው። ጎናችሁ ያለው ሰው ግድ የለም ዛሬ ይሄ መልእክት ያንተ ነው በሉት። ዋው የሆነ ሰው እየተነካካ እንዳለ ያስታውቀኛል። የሆኑ ሰዎች ያሉበት ቦታ እየጠበባቸው እንዳለ ይታወቀኛል። አሜን ነው ወይ? አሜን ነው። ሰብረው ይወጣሉ፣ አልፈው ይሄዳሉ። አንድ አገልጋይ ሲናገር ባለፈው እየሰማሁት ነበረ። ዶሮ ጫጩቷ ቅርፊት ውስጥ እስካለች ድረስ አይታወቃትም ማለት ቀኗ ደርሶ ራሱ ምቹ ናት፣ ተመቻችቷት ነው የምትኖረው ማለት ቅርፊቷ ዓለሟ ነው። ዓለሟ ነው ለካ አይገርማችሁ? እና ሌላ እንዳለ ስለማታቅ ቅርፊቷ ዓለሟ ነው። ለሷ አውሮፓዋ ነው፣ አሜሪካዋ ነው። ገብቷችኋል? ሰብራ ስትወጣ ግን ከ21ኛው ቀን በኋላ ይሄ ሁሉ አለች። ይሄ ሁሉ ከተማ ነው። ኧረ አላልኩም። ይሄ ሁሉ ጎናችሁ ያለው ሰው ሰብረ ስትወጣ ሌላ አለ በሉት። ሌላ አለ፣ ያላየው ሌላ አለ። እግዚአብሔር ላንተ ያየልህ ሌላ አለ በሉት። ያላየው ሌላ አለ፣ እግዚአብሔር ላንተ ያየልህ አንተ ያላየው። አንዳንድ ጊዜ ታውቃላችሁ በእኛ ልኬት ስለምንለካ የኛ እርምጃ ትልቅ ይመስለናል። የእግዚአብሔር አንድ እርምጃ ከኛ 1000 እርምጃ ይበልጣል። እግዚአብሔር አንዱን ሲራመድልህ ብዙ ምዕራፍ ያስኬዳል። ዛሬ እንደዛ ነው የሚሆኑት። እጅህን ይዝና አንድ ምዕራፍ ይራመድልሃል። እንዴት ነው የምችለው ያልከውን ነገር ይችልልሃል። ይችልልሃል። ጎናችሁ ያለው ሰው በአንተ አቅም አይደለም፣ ይችልልሃል በሉ። ለዛ ነው ይስሐቅን ሲመጣ እንደዚህ እኔ ካንተ ጋር እሆናለሁ እንዳታስብ። እንዴት እችላለሁ የኔ ረሃብ ዘመን እንዴት አልፏለሁ ብለህ አይ ነው እንደምታስብ። ሰው እየተቸገረ ነው፣ ሁኔታው ያስታውቃል እንደዛ እንደሆነ፣ ግን እኔ እችልልሃለሁ። ጎናችሁ ያለው ሰው እኔ እችልልሃለሁ ነው እያለ ያለው ጌታ ዛሬ በሉት። አሜን ነው ወይ? ኢየሱስ ያድናል። ደስ እያላችሁ ደስ እያላችሁ በረከት በጻድቅ ራስ ላይ ነው። በረከት በጻድቅ ራስ ላይ ነው። ፍሎሪሽ ታረጋለህ። ስትወጣ ታስታውቃለህ እግዚአብሔር ካንተ ጋር እንዳለ። ማትችለውን ሀገር ትገዛዋል። ጌታ ይባረክ። ዕብራውያን ላይ ያለን አንድ ቃል እናንብብ። ዕብራውያን 6:13 ላይ ያለ ቃል ነው። እንደዚህ ይላል፣ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ይላል በእውነት እየባረኩ እባርክሃለሁ፣ እያበዛሁ አበዛሃለሁ። አረ እግዚአብሔር ዛሬ ምን ሊለን የፈለገው? እየባረኩ እባርክሃለሁ፣ እያበዛሁ አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ዋው! እግዚአብሔር ሊምልለት ፈለገና ለአብርሃም ሲመለከት ማንም የለም ከሱ የሚበልጥ።
እውነት እናቴ ትሙት እንደምንለው እኛ ማለት ነው። እኔ አበዛለሁ፣ እየባረኩ ባረካለሁ፣ እያበዛው አበዛለሁ ብሎ ከሱ የሚበልጥ ሌላ በሌላ ሊምልለት ስላልቻለ በራሱ እግዚአብሔር ለአብርሃም በራሱ በመሐላ ነው ኪዳኑን አጽንቶለት ያስኬደው። ዛሬ እንደዚህ በሉት ጎናችሁ ያለውን ሰው እግዚአብሔር ለአብርሃም የሰጠው ያ የተስፋ ቃል ያንተም ቃል ነው በሉት። የአብርሃም የተስፋ ቃል ወራሾች ነን አይደለ? አሜን አትሉም እንዴ? የኪዳኑ ተካፋዮች እኮ ነን፣ ወራሾች ሆነናል። እዚህ ኪዳን ውስጥ ገብተናል እኮ። አሜን ነው ወይ? እኔን ምን ይመለከተኛል ታዲያ? እኔን ምን ያገባኛል ምትሉ ከሆነ ያገባችኋል እንጂ እዚህ ኪዳን ውስጥ እኮ ገብታችኋል። ለአብርሃም እግዚአብሔር ያ እዛ ጋር የተናገረው የኪዳን ቃል የተስፋ ቃል ይሄ ኮቨነንት ለእናንተና ለዘርዘራችሁ ሁሉ ነው። ከእናንተ በኋላ ለሚመጡት ልጆች ሁሉ የምታወርሷቸው ውርስ ይሄንን፣ ሌላ ምንም ልታወርሷቸው አትችሉ። የምትሰጧቸው ነገር ምናልባት ሊያልቅ ይችላል። የአብርሃም ሀብት እኮ የሚያልቅ አይመስልም ነበረ። ለካስ ያልቃል። የሰው ነገር ግማሽ ላይ ያልቅ እስከ መጨረሻው የሚያስኬድ ግን ይሄ ቃል። ጎናችሁ ያለው ሰው የተሰጠ ኪዳን እስከ መጨረሻው የሚወስድ ነው በሉት። በደረቅ ምድር ላይ ፍሬ ማፍራት ትችላለህ። ሰማይ ዝናብ ቢቆልፍ ትኖራለህ። አራሜን ይባላል። አራሜን ይባላል። እንደው እኔ አሁን ዝም ብዬ ከቃሉ ስለምጠቅስ ነው እንጂ የኛ ታምር እኮ ራሱ ኑሮ የኛ ኑሮ ራሱ ታምር ነው። ኢትዮጵያ ውስጥ ምን ኑሮ እኮ ይሄንን ማለት እኮ እውነቴን እኮ ነው ብላችሁ ሪፈር ማድረግ አያስፈልግም። ሌላ ቦታ ሄደን የእግዚአብሔርን ታምራት በራሳችሁ ህይወት ታዩታላችሁ። በማይኖር ሁኔታ ውስጥ ስትኖሩ አይታችሁ አታውቁ? እግዚአብሔር እኮ ነው። ጎናችሁ ያለ ሰው እያኖረ ያለው እኮ ይሄ ኪዳን ነው በሉት። ይሄ ኪዳን እኮ ነው። ስላለ እንዳይመስል እየኖርክ ያለው አይደለም፣ ስለተገባለ ኪዳን ነው እየኖርክ ያለው። አሜን ነው ወይ? እንጂማ እውነት ነው እኮ አብርሃም እስከ 40 ዓመቱ ድረስ ይዞታል፣ አንቀባሮ ይዞታል ይስሐቅን። ከዛ በኋላ ግን ሊያስቀጥለው አልቻለም። የሰው ነገር ግማሽ ላይ ያልቃል። የፈለገ ቢወድ የፈለገ ቢሳሳል ቢንሰፈሰፍል እዚህ ዓመት ድረስ አብሮት ቀጠለ። ከዚህ በኋላ ያለውን ግን አልቻለም። ከ40 ዓመቱ እስከ 60 ዓመቱ ልጅ አልወለደም ይስሐቅ። በዛ ጊዜ ከእግዚአብሔር ጋር ፐርሰናል ኢንካውንተር ነበረው። ወደ እግዚአብሔር ጸለየ የሚል ቃል አለ። እግዚአብሔርም ልጅን ሰጠው ይላል። ድሮ በአብርሃም በኩል ነበር የሚያገኘው፣ አሁን ግን ፐርሰናል ኢንካውንተር። ጎናቸው ያለው ሰው እግዚአብሔር ወደ ምድረ በዳ ከወሰደ ፈልጓል ማለት ነው በሉት። ፐርሰናሊ ፈልጓል ማለት ነው። ሆሴ መጽሐፍ ላይ ነው እንደዛ የሚለው፣ ወደ ምድረ በዳ ወስዳታለሁ ይላል። አባብላታለሁ፣ የልቤን ለልቧ ነግራታለሁ። ዛሬ ምድረ በዳ ላይ ያላችሁ ሰዎች የምስራች ከእግዚአብሔር ጋር መሰራራት እየሆነላችሁ ስለሆነ አሜን ነው ወይ? አሜን ነው። ለነገው ከፍታ እኮ ነው እየተሰራ ያለው። ለነገው ከፍታ ነው እየተሰራ ያለው። አንዳንድ ጊዜ ሳንሰራ ብንወጣ ስለማናምር ወሰድ አድርገው አሸታ አሸታ አድርገው ቀረጽ ቀረጽ አድርገው ሲያወጣ ዋው ትላለህ። ወርቅ በእሳት ተፈትኖ ሲወጣ ዲስፕሌይ ላይ ቁጭ ሲል ውድ እንደሚሆነው ማለት ነው። ጎናችሁ ያለው ሰው እግዚአብሔር እየሰራ ከሆነ እሰየው ብሉት። ደስ ይላል፣ ደስ ይላል። አሜን ነው። ኧረ አሜን። ፍዝዝ አላችሁብኝ። ደስ ብሏችሁ ነው ወይስ? ጌታ ይባረክ። ምንድን ነው እያልከን ያለው ፓስተር ቴዲ? እግዚአብሔር ይባርካል። እግዚአብሔር ያለምንም ይባርካል። የሆነ ነገር ኖሮ አይደለም፣ ምንጭ ኖሮ ምናምን ብቻ አይደለም፣ በደረቅ ይባርካል። በደረቅ እግዚአብሔር ባራኪ ነው። ኤሎሂም ባራክ ይላሉ ዕብራይስጥ። እግዚአብሔር ያለምንም ይባርካል። አሜን ነው ወይ? በደረቁ ይባርካል። ጎናችሁ ያለ ሰው በደረቁ ይባርካል ማለት የሆነ ነገር በቃ ወጋገን ስናይ ብቻ አይደለም ምናምነው፣ ድቅድቅ ባለው ጨለማ ውስጥም እናምነዋለን። የሆነ ፍንጥቅ ሲልማ ያኔማ ማንም ያምናል። በድቅድቅ ጨለማ ውስጥ ካመንከው አንተ ትክክለኛ አማኝ ነህ። በማይቻል ሁኔታ ውስጥ ይሄ እንኳን የሚያልፍ አይመስልም የምትለው ሁኔታ ውስጥ ሆነ እግዚአብሔር ያኖራል ስትል ያኔ እግዚአብሔር እንደዚህ ይላል፣ እውነት ነው። ማረጋገጫ ይመታልሃል። ጌታ ይባረክ። ኢየሱስ ያድናል። ጎናችሁ ያለው ሰው እግዚአብሔር ያኖራል በሉት። እግዚአብሔር በሱ የሚታመኑትን ደግሞ ያውቃል። ያውቃል፣ በሱ የሚታመኑትን ያውቃል ይላል። ኢየሱስ ያድናል። ለአብርሃም እንደዛ ነው ያለው። ለአብርሃም ያደረገለት ያን ነው። የዕብራውያን ጸሐፊ ሲጽፍልን በሌላ ሊምል ስላልቻለ በራሱ ብሎ እግዚአብሔር ከወደደ በራሱ ብሎ ኪዳኑን ይፈጽማል። ኢየሱስ ያድናል።
መጽሐፍ እንደሚል እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር በክንፍ። በሱ የሚታመኑትን ያውቃል። ጎናቸው ያለ ሰው በሱ የሚታመኑትን ያውቃል በሉት። እየወደቁ አይደሉም የሚሄዱት፣ ከፍ እያሉ ነው የሚሄዱት። እየወደቁ አይደሉም የሚሄዱት። በነገራችን ላይ እግዚአብሔርን የሚታመኑ ኃይላቸውን እያደሱ ነው የሚሄዱት። ኃይላቸውን እያደሱ ነው የሚሄዱት። አንድ ጊዜ አንድ ሰባኪ ሲያወራ የሰማሁት በጣም የገረመኝ ቴስቲሞኒ፣ አንድ የግል አውሮፕላን ውስጥ ሆነው እየሄዱ አንድ እግዚአብሔር ሰው ነው ወደ ሆነ ክሩሴድ እየሄደ የግል አውሮፕላን ውስጥ ፍላይት ከጀመሩ በኋላ ከሆነ ከፍታ በኋላ ፍላይት አስተናጋጇ ትመጣና አረ ጉድ ሆነናል ትለዋለች ለአብራሪው። ጉድ ሆነናል ምን ተፈጠረ ሲላት፣ ኮብራ እባብ አለ እንትና ፍላይታችን ላይ። እንዴት ምን ሲያረገባ አላውቅም። ምንድነው መታረገን? አትጨነቂ ሪላክስ አርጊ አላት። ሪላክስ አርጊ ምን ማለት ነው? ከባድ ኮብራ እባብ ነው እኮ። አትጨነቂ ሪላክስ አርጊ አላት። ሰውየው ኢሚዲየትሊ ኮሙኒኬት አደረገና ከፍታውን ጨመረ አለ። ከፍታውን ከጨመረ በኋላ እስከ ላይ ካወጣው በኋላ ጠራት። አሁን እስቲ አሁን ቼክ አርጊው አለ ወይስ የለም ብሎ ጠየቃት አሉ። ስትሄድ እባቡ ወድቋል። ምንድነው ያደረከው ስትለው፣ አይ ችግር ከሆነ ከፍታ በላይ አብሮ መኖር አይችልም፣ ስለዚህ ያደረኩት የኛን ከፍታ ነው የጨመርኩት አላት። ጎናቸው ያለው ሰው ዛሬ ከፍታ ትጨምራለህ በሉት። ትጨምራለህ በሉት። አንዳንድ ነገር ሊቋቋም በማይችለው ከፍታ ከፍ ትላለህ። አሜን ነው ወይ? እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። አሜን ነው ወይ? ኧረ አሜን ነው ወይ? ስለዚህ እግዚአብሔር ያኖራል። ጎናቸው ያለው ሰው እግዚአብሔር ያኖራል በሉት። እግዚአብሔር በደረቅ ምድር ማኖር ይችላል በሉት። እግዚአብሔር ያለምንም ማኖር ይችላል በሉት። አሜን ትላላችሁ ወይ? አሜን ትላላችሁ ወይ? ታላቅ እልልታ ጭብጨባ ለንጉሱ ክብር። ሃሌሉያ። ቀደም ብያችኋለሁ። ስለዚህ አሁን ራሳችሁን የለያችሁ ይመስለኛል። ሲፈልግ እግዚአብሔር ቁጭ አድርጎ ይባርካል፣ ሲፈልግ እግዚአብሔር ልኮ ይባርካል። ከየትኛው ነው በሉት። ጎናቸው ያለውን ሰው ከየትኛው ነው አንተ? አሜን ነው? አሜን ነው? ኢየሱስ ያድናል። አሜን ነው ወይ? ጌታ ይባረክ። ደስ ብሎኛል። በጣም ቀርቶላችኋል። የሆነ ነገር ውስጣችሁ የሆነ ነገር ቀርቷል። መልእክቱ አግኝቷችኋል። ሬማ የሆነ መገለጥ ደርሷችኋል። እግዚአብሔር ከሆነ ነገር ውስጥ ቆስቁሶ አውጥቷችኋል። ሃሌሉያ። ክብር በጭብጨባ በእልልታ